ሰላም እንዴት ናችሁ? የሚመቹ ፋሽን የሆኑ ቀሚሶችን መግዛት የምትፈልጉ ከሆነ መጀመሪያ ወደዚህ ዩቲዩብ ቻናል ትገባላችሁ። ከዛ ብዙ የተደረደሩ ሊንኮች አሉ። እነዛ ሊንኮች እየመረጣችሁ ወደዛ ሊንኮች መግባት ነው። ቀጥታ ወደ ስቶሩ ወይ ደግሞ እነዚህ የሚያማምሩ ቀሚሶች ወዳሉበት ስቶር ይወስዳችኋል ማለት ነው። ስለዚህ የምትፈልጉትን ቀሚስ በምትፈልጉት አይነት ከለር እና በምትፈልጉት አይነት ስታይል መግዛት ትችላላችሁ። ለዛሬ ግን እኔ ይዤላችሁ የመጣሁትኝ እንደምታዩት ነው። እንግዲህ በጣም የወደድኩት ቀሚስ ነው። ለኔ በጣም ምቾት የሚሰጠኝ ስትሬች ያደርጋል ቀሚሱ ማለት ነው። ብላክ ከለር ነው። ከኋላ እንደምታዩት ተካፋች ነው ማለት ነው። ስለዚህ እኔ በጣም የተመቸኝና ሁል ጊዜ የሚያዘንጠኝ ዊዲንግ ሲኖር አንዳንድ ፕሮግራሞች ሲኖሩ የማደርጋቸው ቀሚሶች ናቸው ማለት ነው። ይሄ ቀሚስ እንግዲህ ከወደዳችሁት በጣም ያምራል፣ ከለሩም ያምራል። እንዲሁም ደግሞ ይሄ ሼፕ ቅርጹ የፋሽን ስታይሉም በጣም ያምራል የምትሉ ከሆነ ኦርደር ማድረግ የምትፈልጉ ይሄን ቀሚስ የምትፈልጉት ከሆነ ቀጥታ ባሳያችሁ መሰረት ወደ ዩቲዩብ ቻናሌ ትገባላችሁ። ከዩቲዩብ ቻናሌ ስር ፊት ለፊት ላይ ከሰብስክራይብ ከሚለው በተን በላይ ማለት ነው እንትን አለ ሊንክ አለ። እነዛ ሊንክ ውስጥ እየገባችሁ ብዙ ዝርዝር ሊንኮች አሉ፣ የተዘረዘሩ ሊንኮች አሉ። ከነዚህ ውስጥ ድሬስ የሚሉ ቀሚሶች በብዙ አይነት ከለር የሚመረጡ ቀሚሶች አሉ። እነሱን እየነካችሁ መግዛት ትችላላችሁ ማለት ነው። እንደምታዩት እነዚህ ሊንኮቹ ናቸው ማለት ነው። እነዚህ ሊንኮች እየነካችሁ ቀጥታ የምትፈልጉትን ቀሚስ በምትፈልጉት አይነት ከለር መግዛት ትችላላችሁ። ለዛሬ ግን ይዤላችሁ የመጣሁት አንደኛው እንደምታዩት ብላክ ነው። ሁለተኛው ደግሞ ይሄ ፐርፕል ከለር የወይን የሚመስል ከለር ይሄ ማለት ነው። እንደዚህ አይነት ቀሚሶች እንግዲህ ለኔ በጣም ኮምፈርት ይሰጡኛል። እንደገና ደግሞ ስትሬች ስለሚያደርጉ ሰውነቴን አያጣብቁኝም፣ እንደፈለጉ ሪላክስ እንዳደርግ ስለሚያደርጉኝ ነው። እንዲሁም ደግሞ ያው የሰውነቴ ቅርጽ እንደምታዩት ለእንደዚህ አይነት ቀሚሶች በጣም ምቹ ስለሆነ እንደዚህ አይነት ቀሚሶችን አዘወትራለሁ ፕሮግራሞች ሲኖሩ ምናምን እና እንደምታዩት ነው። እኔ እነዚህ አይነት ቀሚሶችን በጣም ስለምወድ ነው። እናንተም እንደዚህ አይነት ቀሚሶች እንደዚህ አይነት ቀሚስ ስታይል እንደዚህ አይነት ሼፕ ያላ የሰውነታችሁን ቅርጽ የሚያሳዩ ቀሚሶችን የምትፈልጉ አይነት ከሆነ በዙ ባልኳችሁ መሰረት ኦርደር ማድረግ ትችላላችሁ ማለት ነው። በተለያየ አይነት ከለር አለ እንደምታዩት፣ በወይን ጠጅ አይነት ከለር፣ ፐርፕል ከለር አለ፣ በብዙ አይነት ማለት ነው። እየመረጣችሁ እናንተ መግዛት ትችላላችሁ፣ ኦርደር ማድረግ ትችላላችሁ ማለት ነው። እንዲሁም ደግሞ እንደምታዩት ቲሸርቶችም አሉ የከስር እንዲህ ቬል የሆኑ እንደ ሾርት ሆነው እንደዚህ አይነት ልብሶችም አሉ ማለት ነው። ቲሸርት ከላይ ደግሞ በምትፈልጉት አይነት ቲሸርቶችም አሉ። እኔ ግን ዛሬ የመረጥኩትኝ እንደዚህ አይነት ቲሸርቶች በእንደዚህ አይነት ከለር ላይት ብሉ ነው የሚባለው፣ በላይት ብሉ ከለር ቲሸርት መርጫለሁኝ። ከስር ያለውንም እንደዚሁ ማለት ነው። ስለዚህ እንደዚህ አድርጌ አንድ ላይ ማች አድርጌ ለብሻዋለሁኝ እና እንደምታዩት ያምራል። ያው የኔ ስታይል ስለሆነ ነው፣ የኔ የፋሽን የልብስ ስታይል ስለሆነ እናንተም ከወደዳችሁት ያምራል በጣም ጥሩ ነው። ይሄ ልብስ ልግዛ ወይ ደግሞ ኦርደር ማድረግ ፈልጋለሁ የምትሉ ካላችሁ ቀጥታ ወደ ሊንኩ እየገባችሁ ኦርደር ማድረግ ትችላላችሁ። ለእያንዳንዱ ልብስ ለእያንዳንዱ ቲሸርት ሊንክ አለው። ቀጥታ ወደ ልብሱ ወይ ደግሞ ወደ ስቶሩ ነው የሚያስገባችሁ። ምንም እንትን የምትሉት የምትቸገሩት የምትጨናነቁበት ነገር የለም። ቀጥታ ኦርደር ማድረግ ከለር መርጣችሁ ኦርደር ማድረግ ብቻ ነው። ሰላም እንዴት ናችሁ? ዛሬ እንግዲህ የበርሚል ከርሊ ሄር ሃፍ ዊግ ሂውማን ሄር አደራረግ ነው ማሳያችሁ። እንደገና ደግሞ ይሄንን አሁን የማሳያችሁን ሂውማን ሄር ከወደዳችሁት መግዛት ለምትፈልጉ እንዴት እንደምትገዙ ደግሞ መጨረሻ ላይ እነግራችኋለሁ ማለት ነው። እሺ በመቀጠል ማለት ነው አንቦክስ እናደርገዋለን። ያውላችሁ እንግዲህ ኦርደር ያደረኩት እቃ ሂውማን ሄር ከQQ ኦኪው አይ ቲንክ ስቶር የሂውማን ስቶር ውስጥ ነው ኦርደር ያደረኩትኝ እና አንቦክስ እናደርገዋለን አንድ ላይ ማለት ነው። እንግዲህ አልከፈትኩትም፣ እናንተ ፊት ነው አንቦክስ ማደርገው ማለት ነው። እሺ ዋው
ኦኪው ነው የሚባለው። ኪን ኦፍ ሄር ሉክ በጣም ነው የሚያምረው። ኦኪው እዚህ ነው የሚጀምረው። እስቲ እንዳያንጸባርቅባችሁ በደንብ እንዲታያችሁ እንደዚህ ላድርግላችሁ። ኦኪው ሄር ኪውን ኦፍ ሄር ይባላል። ከዚህ የሂውማን ስቶር ይሄ በዚህ ብራንድ ማለት ነው እንግዲህ ይሄንን ነው ኦርደር ያደረኩት። ይኸውላችሁ እንግዲህ መቶልኛል። 6 ኢንች መቶልኛል። ለምታዩት 16 ኢንች ነው። አብረን እንከፍታታለን። ምን እንደሆነች ባላቅም ምንድነች አብረን እንፈታት። ምንድነች እቺ ነገር? ፍሪ ጊፍትስ ይላል። ከዛ ቴንክስ ፎር ዩር ኦርደር ይላል። ፍሪ ጊፍት ነው እንግዲህ ኦርደር ስላረኩኝ እንደዚህ ፍሪ ጊፍት ሰጥተውኛል ማለት ነው። ዋው እነዚህ ናቸው ፍሪ ጊፍቶቹ። ከዛ ደግሞ ይሄ ደግሞ እንደምታዩት እንደዚህ መቋጠሪያ ነገር ነው። በጣም አይ ቲንክ ሁማኑ ከሰፋችሁ ምናምን ሌላ መጠቀሚያ ነው መሰለኝ። ያንተን ካላችሁ እነዚህ የፀጉር ማሳዣዎች መተውልኛል። እዛ ሲቀጥል ደግሞ ይሄ መተውልኛል ኮፍያው ማለት ነው። ወይኔ ደስ ሲል በጣም ነው የሚያምረው ጌታ። በጣም ደግሞ በጣም የወደድኩትኝ ከለሩን ነው። ከለሩ በጣም እንደምታዩት እንግዲህ ይሄን ከለር ነበር በፊትም የምፈልገው ማለት ነው። የፀጉሬን ከለር አይታችሁታል። ያው ብራውን ከለር ነው። ከፊት ለፊት ከፍያ አወጣለታለሁ ምክንያቱም ሀፍ ስለሆነ ከፊት ለፊት ካልወጣ ሙሉ የሆነ እንትን ነው ከፀጉራችሁ ጋር አንድ ላይ አይመሳሰልላችሁም። ስለዚህ ግዴታ ከፊት ለፊት እንደዚህ ከፍያ አወጣዋለሁ። እንደምታዩት ኢቭን ስሪቱ ራሱ ከፊት ለፊት አይታይም። ይሄ ስፌት እንትኑ የስፌት ዊጉ አይታይም። ይኸውላችሁ ከፀጉራችሁ ጋር እንዲመሳሰል አድርገው ነው የሰሩት ማለት ነው። እና መጀመሪያ ሳደርገው ሁላ የሆነ ነገር ነው የመሰለኝ። ኢትስ ኦኬ ችግር የለውም። መጨረሻ ላይ ተስተካክሎ ታዩታላችሁ። ፕሊዝ እባካችሁን ይሄንን ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንዲሁም ደግሞ አሁን የማሳያችሁን ይሄንን ሂውማን ሄር ከወደዳችሁትና እስቲ አስተያየታችሁ እንዴት እንደሆነ ጥሩ እንደሆነ አስተያየታችሁን በኮሜንት ሴክሽን ላይ አስቀምጡልኝ። እና እንደምታዩት እንግዲህ የፊት ለፊቱ እንዲካወጣውት በኋላ የፊት ለፊቱ ፀጉሬ ስትሬት ስለሆነ አይረን ከርል መስሪያ ነችና በሷ ኦሬዲ እንደዚህ አድርጌ ሰርቻለሁ። እና የተጠቀምኩት ሂውማን ሄሩ ትንሽ ከርልስ ነገር ስለሆነ እንዲመሳሰልልኝ ነው ይሄንን እንደዚህ ያደረኩት ማለት ነው። ፋይናሊ ጨረስኩት። እንግዲህ ይሄንን ይመስላል። አሁን ከፊት ለፊት ትንሽ ወደፊት አስጠጋዋለሁ ምክንያቱም በጣም ስለራቀ ከፀጉሬ ጋር እንዳይራራቅ በጣም ማለት ነው። ወደ ፊት ለፊት ገፋ አደርገዋለሁ ማለት ነው። እናንተ የፀጉራችሁን ከለር መቀየር ትችላላችሁ። ለምሳሌ ጥቁር ከሆነ ብራውን እንደኔ አይነት ከለር ከሆነ መቀየር ትችላላችሁ እንዲመሳሰልላችሁ ከፀጉሩ ጋር ሞር በጣም የበለጠ። ግን እኔ ግን መቀየር ስላልፈለኩ ነው የፀጉሬን ከለር ማለት ነው። እንደምታዩት ነው እንግዲህ ከኋላ ራሱ ፍሪዝነቱ በጣም ነው የሚያምረው። እንደምታዩት አጠር ማለቱም ቀለል ያለ ስለሆነ እኔ ወድጄዋለሁ። እናንተም እንደምትወዱት እንግዲህ ተስፋ አደርጋለሁ። ኮሜንት ላይ ፕሊዝ እባካችሁ ጻፉልኝ አስተያየታችሁን ማለት ነው፣ ማወቅ ፈልጋለሁ። እንደምታዩት ነው እንግዲህ እውነት በጣም ያዘንጣልም፣ ቅድል ያለ ነው። በቃ ቶሎ ለማውጣት በጣም የሚያዘንጥ ሂውማን ሄር ነው ማለት ነው። ከዚህ በኋላ ማሳያችሁ ይሄንን ራሱኑ ማለት ነው። ራሱኑ ተፈለጋችሁ ኢንቹን ጨምራችሁ የምትገዙት እንዴት ኦርደር ማድረግ እንደምትችሉ ቀጥታ ራሱን በራሱ ከለር የወደዳችሁት ካላችሁ እንዴት ኦርደር እንደምታደርጉ አሳያችኋለሁ።
የትም ሳትሄዱ ከዚሁ ቻናል በቀጥታ እንዴት ይሄንን ጸጉር ኦርደር እንደምታደርጉ አሳያችኋለሁ። በመጀመሪያ ወደዚህ ዩቲዩብ ቻናል ትገባላችሁ። ሰብስክራይብድ ከሚለው በላይ ሊንኮች አሉ። እነሱ ሊንክ ትጫናላችሁ። ከዛ እንደዚህ ብዙ ሊንኮች ይመጡላችኋል። ከዛ ከነዛ ውስጥ ስክሮል ዳውን ወደ ታች ስታደርጉ ሂውማን ሄር ሃይላይት የሚል አለ። እሱን ትጫናላችሁ። ከዛ ወደ ክሮም ይወስዳችኋል። ስለዚህ ቀጥታ ወደ ስቶሩ ያስገባችኋል ማለት ነው። ቀጥታ ጸጉሩን ነው በቃ ኦርደር የምታደርጉት። ስለዚህ ኪው ሄር ስቶራቸው የኦኪው ሄር ኪውን ኦፍ ሄር ይባላል። ከዛ በፈለጋችሁት አይነት ከለር፣ በፈለጋችሁት አይነት ኢንች፣ በፈለጋችሁት አይነት ደግሞ ስታይል ወይ ደግሞ ስትሬት ሊሆን ይችላል፣ በርሚከርል ሄር ሊሆን ይችላል። ይሄ ግን አሁን ግን የፈለግነው እኛ ሀፍ ዊግ ሃይላይት በርሚከርል ሄር ስለሆነ እንደምታዩት ነው። ስለዚህ ብዙ ሰዎች ተጠቅመውታል። በጣም አሪፍና በጣም የሚያዘንጥ ሂውማን ሄር ነው ማለት ነው። በምትፈልጉት አይነት ከለር አለ። ወደዚህ ስቶር ከመጣችሁ በምትፈልጉት አይነት ከለር እየመረጣችሁ ከለሩን እየቀየራችሁ ኢንጁን እየቀየራችሁ ኦርደር ማድረግ ትችላላችሁ። ይሄ ብቻ አይደለም፣ ሌላም እቃ አይተም እፈልጋለሁ የምትሉ ከሆነ እዛው ሊንክ ላይ ሄዳችሁ ቼክ አድርጉት። ለምሳሌ የሄር አይረን ሆኖ ከርሊ መስሪያ የምትፈልጉ ከሆነ በፊት የሰራውበትን ያያችሁት ከሆነ እሱንም ኦርደር ማድረግ ትችላላችሁ። አመሰግናለሁ።